ሰላም አበባለሙ ከጎንደር ዩኒቨርሲቲ ኮምፒውተር ሳይንስ ትምህርት ክፍል። ይህ ፋንዳሜንታልስ ኦፍ ፕሮግራሚንግ ዊዝ ፓይተን ሶስተኛ ቲቶሪያላችን ሲሆን በዚህ ቲቶሪያል ስለ ኮንዲሽናል ስቴትመንት እናያለን። እንደሚታወቀው ማንኛውም ፕሮግራሚንግ ላንጉጅ ተጠቅመን ፕሮግራሞችን በምንጽፍበት ሰዓት ስቴትመንቶቹን ኤክስኪዩት የሚያደርጋቸው ሲኩዌንሻሊ ነው። መጀመሪያ ስቴትመንት ላይ የጻፍነው መጀመሪያ ኤክስኪዩት ይደረጋል። ሁለተኛ ያለው ኮድ ሁለተኛ፣ ሶስተኛ ያለው ኮድ ሶስተኛ ሲኩዌንሻሊ ኤክስኪዩት ያደርጋቸዋል። ነገር ግን አንዳንድ ጊዜ ፕሮግራሙን ቤዝድ ኦን ሳም ኮንዲሽን ኤክስኪዩሽኑን ከአንድ መስመር ዘሎ ወደ ሌላ ቦታ እንዲሄድ ሴት ማድረግ ከፈለግን የግድ ኮንዲሽናል ስቴትመንት ያስፈልገናል። እንደሚታወቀው ኮመንሊ ዩዝድ የሆነ ኮመንሊ የምንጠቀምበት የኮንዲሽናል ስቴትመንት ኢፍ ስቴትመንት ይባላል። ለምሳሌ አንድ ቁጥር ሴት እናድርግና ያ ቁጥር ፖዚቲቭ ነው ኔጌቲቭ ነው ዜሮ ነው የሚለውን ነገር ቼክ ለማድረግ ፖዚቲቭ ከሆነ ፖዚቲቭን ዲስፕሌይ አድርጎ ማቆም አለበት። ኔጌቲቭ ከሆነ ኔጌቲቭን ዲስፕሌይ አድርጎ ማቆም አለበት። ሶ ዛት ያን ኢምፕሊመንት ለማድረግ we are going to use conditional statement። ሶ ልክ እንደ ሌሎች ፕሮግራሚንግ ላንጉጆች ለምሳሌ በሲ ፕላስ ፕላስ ኮንዲሽናል ስቴትመንት በዚህ መልኩ ነው ኢምፕሊመንት የሚደረገው። int x equals to 4 if the value of x is greater than 0 ብራኬት እንከፍታለን display the value of x and then display the word positive otherwise else if the value of x 0 ከሆነ ዜሮን ዲስፕሌይ አድርግ፣ ካልሆነ ግን ኔጌቲቭ ነው ኔጌቲቭን ዲስፕሌይ አድርግ የሚል ይሄ this is the correct syntax to implement this program in Python in C++። ሶ በፓይተን እንዴት መስራት እንደምንችል እናያለን። ምክንያቱም ኮምፕሊትሊ ዲፈረንት የሆነ ሲንታክስ ነው ያለው። So as usual we are going to open a Python IDE and then we will create a new file, name that file Python, let's say conditional.py. So ቅድም እንዳልነው I think it's good programming practice to add a comment at the beginning of the statement, the beginning of the code. So again, this is Python code which shows the final statement ካለ በኋላ ማለት እንዘጋለን። So variable clear እናድርግ x equals to 4. So if implement የምናደርግበት ሰዓት if x greater than 0 ኮለን እናደርጋለን። ኢንተር በምንልበት ሰዓት እየተጠቀምን ያለነው አይዲ ስለሆነ አይዲው ራሱ ኢንደንት ያደርገዋል። ስለዚህ በዚህ ኢፍ ስቴትመንት መሰረት ዲፔንድ የሚሆኑ ኤክስፕሬሽኖች ወይም ስቴትመንቶች ካሏችሁ ታብ ገባ ብለን መጻፍ አለብን። this is indentation is a basic building syntax of Python. So display እናደርጋለን። so print the value of x at the same time print the word positive. so ይሄንን ለኔጌቲቭም ለዜሮም ቀጥላለን። so else if in C++ በፓይተን elif ነው የሚለው elif the condition is x equals to 0 ከሆነ ኮለን ኢንተር display the word 0 otherwise መጨረሻው else ከሆነ ግን ኖርማል else እናደርግና ኮለን ኢንደንት ያደርግልናል። the output is negative. So let's run it. Yes, we'll get 4 positive as an output. Yes. And then if it is negative 4, we'll get minus 4 negative as an output. If the result is 0, we'll get 0, 0 as an output. So this code in Python is equivalent to the previous one በC++ ያየነውን previous code ይመስላል። ይሄኛውን ኮድ ማለት ነው። ይሄ በC++ ማለት ይሄኛው በፓይተን you see how much it's clean በጣም easy to read የሆነ ክሊን የሆነ ኮድ መሆኑን በቀላሉ መረዳት ትችላላችሁ። with a limit with a finite number of steps ተመሳሳይ የሆኑ ኮዶችን ተመሳሳይ የሆኑ ፕሮግራሞችን ኢምፕሊመንት ለማድረግ ችለናል። ሌላኛው ግን ማየት ያለብን እዚህ ጋር እንደምታዩት ፕሮግራሙ ራን እያደረገ ያለው ፕሪዲፋይንድ የሆነ ቫልዩ ኦፍ ኤክስን እየሰጠ ነው። what if
ዩዘሩ ራን በማድረግ የፈለገውን ቁጥር እንዲያስገባ ማድረግ ነው የሚፈልገው። which is በሲ ፕላስ ፕላስ ሲኢን ብለን ከዩዘሩ ዳታ እንደምንቀበል ሁሉ በፓይተን ደግሞ ኢንፑት ብለን መቀበል እንችላለን። ኤክስ ኢኳልስ ቱ ኢንፑት እዚህ ጋር ለዩዘሩ ዲስፕሌይ የሚሆነውን ስትሪንግ እናስቀምጣለን። ኢንተር ኤክስ እዚህ ጋር ራን በምናደርግበት ሰዓት አውቶማቲካሊ ኢንፑት የሚለው ፋንክሽን ኢንተር ኤክስ የሚለውን ሜሴጅ ዲስፕሌይ ያደርግና ከርሰሩ ብሊንክ ያደርጋል። ሶ ዛት ዩዘሩ የሚፈልገውን ቁጥር ያስገባል። ቤዝድ ኦን ዛት ነምበር ዲስ ኮንዲሽናል ስቴትመንት ዊል ቢ ኤክስኪዩት። ራን እናድርገው። ነገር ግን አንድ ኤረር አፒር ያደርጋል። እሱን ዲስከስ እናደርጋለን። ራን በምናደርግበት ሰዓት ኢንተር ዘ ቫልዩ ኦፍ ኤክስ ሌትስ ሴይ 6 ኢንተር በምንልበት ሰዓት ኤረር ይፈጠራል። ለምን? ቅድም እንዳየነው ልክ እንደ ፕሪንት ሁሉ ኢንፑት የሚለው ፋንክሽን ዳታዎችን የሚቀበለው ኢን ዘ ፎርም ኦፍ ስትሪንግ ነው። እዚህ ጋር አሁን 6ን የተቀበለኝ ኢንቲጀር 6ን ሳይሆን ስትሪንግ 6ን ነው። ስለዚህ እቺን 6 አምጥቶ ስትሪንግ 6 ግሬተር ዛን 0 በሚልበት ሰዓት ስትሪንግን በግሬተር ዛን እና በለዛን ኮምፔር ማድረግ አንችልም የሚል ኤረር ያመጣልብኛል ማለት ነው። ስለዚህ የተቀበልኩትን ስትሪንግ ቫልዩ ወደ ኢንቲጀር የግድ መቀየር ይኖርብኛል። ምክንያቱም ፕሪንት እና ኢንፑት የሚሉ ኢንፑት አውትፑት የፓይተን ፋንክሽኖች ኤቭሪ ዴታን ትሪት የሚያደርጉት ኢን ዘ ፎርም ኦፍ ስትሪንግ ነው። ስለዚህ ኢንፑት የሚለው ፋንክሽን እንደ ስትሪንግ ቁጥሮችን ከተቀበለ በኋላ እኔ ደግሞ ያንን የተቀበለውን የስትሪንግ ሪፕሬዘንቴሽን ኦፍ ነምበር ወደ ኢንቲጀር መቀየር አለብን። ዲስ ፕሮሰስ ዊ ኮል ኢት ካስቲንግ። ስለዚህ እዚህ ጋር ቀጥታ ኢንት ኦፍ ታሴት ራን በማድረግበት ሰዓት እዚህ ጋር የሚቀበለው 4 ቁጥር ከተቀበልኩ ያንን 4 ስትሪንግ ቫልዩ ወደ ኢንቲጀር ይቀይርልኛል ማለት ነው። ሶ ዲስ ዋት ዊ ኮል ኢት ካስቲንግ። ራን አሁን በቀጥታ 6 ካስገባችሁ 6 ኢዝ ፖዚቲቭ። ራን አድርገን -9ን ካስገባን -9 ኢዝ ኔጌቲቭ። ራን አድርገን 0ን ካስገባን 0 ኢዝ 0 የሚለውን ነገር ዲስፕሌይ ያደርግልናል። ስለዚህ ዋን ኪ ፖይንት ማወቅ ያለብን ከዩዘሩ ዳታ አክሴፕት ለማድረግ ኢንፑት የሚለውን የፓይተን ፕሪዲፋይንድ ኢንፑት ፋንክሽን እንጠቀማለን። ነገር ግን ኢንፑት ፋንክሽን ሁሉንም ነገር እንደ ስትሪንግ ትሪት ስለሚያደርገው የተቀበላችሁትን ዴታ ወደ ኢንቲጀር ካስት ማድረግ ይኖርባቸዋል። ሶ ዲስ ኢዝ the basic simple example which demonstrate how to implement conditional statement in Python። አመሰግናለሁ። በሚቀጥለው ቱቶሪያል ሉፕ እንዴት መጠቀም እንደምንችል እናያለን።